ሰላም ዛሬ በየቀኑ የምንጠቀምባቸው 10 ጠቃሚ የእንግሊዝኛ አረፍተ ነገሮች እናያለን ማለት ነው። ይህን የምናያቸው በየቀኑ በስራ ወይም ደግሞ በሌላ የሆነ ቦታ ሄደን እንዴት አድርገን እንገልጻለን ወይም ደግሞ እንመልሳለን የሚለው ነው ማለት ነው። አሁን ሄደን የሆነ ቦታ ሄደን ከዛ በኋላ እዚህ ነው ብለን ለመጠየቅ ለመረጋገጥ ምን እንላለን? ኢዝ ኢት ሂር? ኢዝ ኢት ሂር? እዚህ ነው? ኢዝ ኢት ሂር? አዎ ማለት ትክክለኛ ቦታ ነው ያለው ለማለት ደግሞ እንላለን የስ ኢት ኢዝ ዩ አር ኢን ዘ ራይት ፕሌስ እንላለን ማለት ነው። እኛው ወይም ደግሞ አይ አይደለም እዛ ነው ለማለት ደግሞ ኖ ኢት ኢዝ ኦቨር ዜር፣ ኖ ኢት ኢዝ ኦቨር ዜር እንላለን ማለት ነው። እኛው ሰውየው ግን የት ላይ ነው ያለው? ያው መጥቷል፣ ግን እዛ ግራውንድ ላይ ነው ያለው ማለት ነው። ይህን ግራውንድ ላይ ስላለ እንላለን አይ ሁለት ደረጃ ወደ ላይ ውጣ ለማለት ወይም ደግሞ ሁለተኛ ፍሎር ሂድ ለማለት ምን እንለዋለን? ጎ አፕ ቱ ሌቨል፣ ጎ አፕ ቱ ሌቨል እንለዋለን ማለት ነው። ወይም ደግሞ ይህን ሰውየው ሰርድ ፍሎር ነው ያለው እና ግን እሱ የፈለገው ቦታ ደግሞ ሰከንድ ፍሎር ነው ማለት ነው። የምንለዋለን ጎዳውን ዋን ሌቨል እንለዋለን ማለት ነው። ጎዳውን ዋን ሌቨል አንድ ደረጃ ወደ ታች ውረድ ማለት ነው። እዛም ወጥቶ ምን ይላል? ይህን የሆነ ሰው ለመፈለግ ምን ብሎ እሱ የት ሂዷል ለማለት ወይ ደግሞ እሱ የት ነው ያለው ካለን ወሪዝ ሂ ወይም ደግሞ ወሪዝ ማናጀር ካለን ምን ይላል? አይ ወደ ምሳሌ ወጣ ለማለት ምን ይላል? ወደ ምሳሌ የወጣው ለማለት ሂ ሃዝ ጎን አውት ፎር ላንች፣ ሂ ሃዝ ጎን አውት ፎር ላንች እንለዋለን ማለት ነው። እዛ ብዙ ይቆያል ለማለት ማለት ነው። ዊል ቢ ስቴይ ሎንግ ካለን ምን እንላለን? ኖ ሂ ዊል ሪተርን ኪክሊ፣ ሂ ዊል ሪተርን ኪክሊ ብለን እንመልሳለን ማለት ነው። አይ አጋጣሚ ዌር አር ዩ ጎይንግ ካለን ደግሞ ወይም ደግሞ ወዲህ ነው የሄድክ ያለው ካለን ምን እንለዋለን? አም ጎይንግ አውት ፎር ላንች፣ አም ጎይንግ አውት ፎር ላንች ምሳ ልበላ የወጣሁ ነኝ ለማለት አም ጎይንግ አውት ፎር ላንች፣ አም ጎይንግ አውት ፎር ላንች እንለዋለን ማለት ነው። እኛው ዌራሪ ካልን ካልን ምን እንለዋለን? የት ያለው ምናምን ካልን የሆነ ቦታ እየጠቁ አይ መንገድ ላይ ነኝ ለማለት ምን አም ኦን ማይ ወይ፣ አም ኦን ማይ ወይ እንለዋለን ማለት ነው። እዛ ወጣው በቃ እዛ ነው ያለሁት በቃ ተቃርባለሁ ለማለት ደግሞ በቃ አም ካሚንግ እንለዋለን ማለት ነው። እና ለዛሬ የያዝኳቸው 10 አረፍተ ነገሮች እነኚህ ይመስላሉ። እና በየቀኑ ይሄን ለመጠየቅ የሆነ ቦታ ወይም ደግሞ እየመጣሁ ነኝ ወይም እንደዛ ያደረኩ ነው ምናምን ያሉ ይሄን በእናንተ ማለት ተጠቀሙበት፣ ይጠቅማችኋል። እና ይሄን ደግሞ ለዩቲዩብ ቻናሌ አዲስ የሆናችሁ ደግሞ ሳብስክራይብ ማድረግ እንዳትረሱ። የእናንተ ሳብስክራይብ ወይም ደግሞ የእናንተ ሳብስክራይብ በደንብ እንዲሰራ እንዲበረታ ስለማያድርገኝ ያው የእናንተ እገዛ የእናንተ ውለታ እንዳይለየኝ። ይመቻችሁ። ወዳችኋለሁ።